አንድ ወታደር በከፍተኛ ውጊያ መሃል ሆኖ ከርቀት አንጸባራቂ የሆነ ነገር ይመለከታል። ወደዚያ ሄዶ ሲያነሳው የአንዲት ቆንጂዬ ልጅ ፎቶ መሆኑን ያስተውላል። ፎቶንም ኪስ ውስጥ ያስቀምጣል። ወዲያውኑ ከፍተኛ ፍንዳታ ይከሰታል። ከጥቂት ደቂቃዎች በኋላ ሲነቃ በህይወት የተረፈው እሱ ብቻ እንደሆነ ተረዳ። ያን ጊዜ አንድ ሐኪም ይመጣና የቀድሞ ፎቶውን ይሰጠዋል። ሐኪሙም እንዲህ ይለዋል፣ ይህን ስታነሳ አይቼህ ነበር። ከአደጋው ለመትረፍ ምክንያት ሊሆን ይችላል። ጠባቂ መልአክ አለህ አለው። ወታደሩ ፍራንክ ስዕሉን ለሴትዮዋ መልሶ ለመስጠትና ለማመስገን ፈልጎ ነበር። ነገር ግን በጦር ሰፈር ውስጥ ማንም ማንነቷን አያውቅም ነበር። ጓደኞቹ በስዕሉ ላይ ያለችውን ቆንጆ ሴት የእድል ምልክቱ እንደሆነች ተናገሩ። እሷ በህይወት የመኖርህ ምክንያት ናት ብለው ነገሩት። አንድ ቀን ያቺን ሴት ማግኘት አለብህ ይሉታል። ነገር ግን ጓደኛው ንግግሩን ሳይጨርስ ጠላት ሌላ ቦምብ ጣለ። ፍራንክ እንደገና በህይወት ተረፈ። ፍራንክ ስዕሉ በአደገኛው የጦር ሜዳ ላይ እየጠበቀው ያለ አስማታዊ ኃይል እንዳለ ማሰብ ጀመረ። ፍራንክ በመጨረሻ ትውልድ ከተማው ተመለሰ። ነገር ግን ከቤተሰቡ ጋር ለረጅም ጊዜ አልቆየም። በስዕሉ ላይ ያለችውን እድለኛ ሴት ለመፈለግ ወሰነ። ስለዚህ ከውሻው ጋር ረጅም ጉዞ ጀመረ። ፍራንክ ብዙ ከተሞችንና ትናንሽ ጎዳናዎችን አለፈ። በብርቱ ከመሞከር ብረትን እንኳን ወደ መርፌ መቀየር ትችላለህ እንደሚባለው ቁርጠኛ ነበር። ለአንድ ወር ከፈለገ በኋላ በመጨረሻ በስዕሉ ላይ ካለው ጋር የሚመሳሰል የብርሃን ማማ አገኘ። ፍራንክ በአካባቢ ባለ በአንድ መጠጥ ቤት ውስጥ ስለ ሴትየዋ ሰዎችን ጠየቀ። በአቅራቢያ እርሻ እንዳላት አወቀ። ፍራንክ ወዲያውን ወደ እርሻው ሄደ። ከስዕሉ ላይ ያለችውን ሴት ወደ እርሱ ስትመጣ አያት። እንደ መላእክት ትመስላለች። ፍራንክም በጣም ተገረመ። ለረጅም ጊዜ ህልም ይሁን እውነት መሆኑን አቃተው። ለምን እዚያ እንደመጣ ሊነግራት ሲል ሴትየዋ ስራ ፈልጎ እንደመጣ ጠየቀችው። የሴትየዋ ስም ኬሊ ነበር። ኬሊ ፍራንክ ስራ ለመጠየቅ 1000 ኪሎ ሜትር እንደተጓዘ ስትሰማ ተገረመች። እኔም መጓዝ ወዳለሁ፣ ግን በዚህ ሰው አእምሮ ውስጥ የሆነ ችግር መኖር አለበት ብላ አሰበች። ኬሊ አያቷ ፍራንክን እንዲሄድ እንድትነግረው ትፈልጋለች። ነገር ግን አያቷ በፍራንክ ላይ ምንም ችግር አላየውም ነበርና አልነገርኩትም ትላታለች። አያቷ ለኬሊ እብድ ነሽ እንዴ? የልጅ ልጅ ይህን ወጣት እብድ ያለሽ? አይ አስተዋይና ችሎታ ያለው ወጣት ይመስላል አሏት። አያቷ ፍራንክን ስለወደዱት ስራውን እንዲያገኝ ለመርዳት ወሰኑ። ኬሊ አያቷን ፍራንክን አባራው እንደሆነ ስትጠይቃት አያቷ በምላሹ ስራ እንደሰጠችውና እርዳታ እንዳደረገችለት ነገረቻት። ፍራንክ በአቅራቢያው ያለ አንድ የቆየ መጋዘን ተከራየ። በየቀኑ በጣም ቀደም ብሎ ይነሳ ነበር። የተመሰቃቀለው እርሻ አንድ በአንድ አስተካከለው። የቆየ ትራክተር እንኳን ጠግኖ እንዲሰራ አደረገ። የኬሊ አያት ፍራንክ ያደረገውን ሁሉ አስተዋሉ። በጥቂት ቀናት ውስጥ አያቷ ፍራንክ ፍጹም ሰራተኛ እንደሆነ አስተዋሉ። ነገር ግን ኬሊ አሁንም ተጠራጣሪ ነበረች። ምክንያቱም ፍራንክ በሚሰራበት ጊዜ ሁልጊዜ እሷን ይመለከት ነበር። ፍራንክ ኬሊን ባየ ቁጥር በጦርነት የቆሰለው ልቡ በመጨረሻ ሰላም ይሰማው ነበር። እነዛ ሰላማዊ ቀናት አለፉ። አንድ ቀን ፍራንክ ፒያኖ አገኘና መጫወት ፈለገ። የኬሊ ልጅ ቤሊ ሙዚቃ ትወድ ስለነበር በሙዚቃው ተደሰታለች። ቤኒ ፍራንክን ለእራት እንዲቆይ ትጠይቀዋለች። ፍራንክና ቤሊ የቼዝ ጨዋታ ከተጫወቱ በኋላ የድሮ ጓደኛሞች መስለው ተስማሙ። ኬሊ ቤሊን ደስተኛ ሆኖ ስትመለከት ፍራንክን የበለጠ መውደድ ጀመረች። ፍራንክ ሊሄድ ሲል ለኬሊ ለምን እንደመጣ ሊነግራት ፈለገ። ልነግርሽ የፈለግኩት ነገር አለ አላት። ትክክለኛ ቃላት ማግኘት አልቻልኩም ይላታል። ምናልባት ሌላ ጊዜ አላት። አንድ ቀን ኬሊ የሞተውን ታናሽ ወንድሟን ጎበኘች። ወደ ቤት ስትመለስ በጣም የተበሳጨችና የተናደደች ትመስላለች። ፍራንክ ምን እንደተፈጠረ አያውቅም ነበር። ነገር ግን በፍጥነት አቅፎ እስክትረጋጋ ድረስ አጽናናት። የኬሊ ታናሽ ወንድም ወታደር ነበር። ባለፈው ዓመት በጦርነት ሞተ። ነገር ግን በትክክል እንዴት እንደሞተ አልነገሯትም ነበር። የገዛ ጓደኞቹ በስህተት ተኩሰው እንደገደሉት የሚወራ ወሬም ነበር። ኬሊ የወንድሟ ሞት በከንቱ እንዳልሆነ ብቻ ማወቅ ትፈልግ ነበር። በዚህ ምክንያት በየቀኑ ታዝናለች። ሐዘኗ ፊቷ እንዲያብጥና እንዲጨማደድ አድርጓል። ሽበቶቿ እንኳን ወጥተዋል። በዚህ ጊዜ ኬሊ በእውነት የፍራንክ ማጽናናት ያስፈልጋት ነበር። ፍራንክም በጣም ጥሩ ሳቃለሽ ታውቂያለሽ አይደል አላት። ኬሊም በሐዘን እሺ ከማለቴ በፊት ጥቂት ቢራ ልትገዛልኝ ይገባል ብላ መለሰች። ፍራንክ የኬሊ ቤተሰብ አካል ሆነ። ቤተሰቡ በእርሱ ምክንያት ደስተኛና በፍቅር የተሞላ ሆነ። ቤሊን በትንሽ ሐይቅ በጀልባ ወሰዷት፣ አዝናናት። እንዲሁም ከቤት ውጭ ጥሩ ጊዜ አሳለፉ። ያ ሁሉ ሐዘናቸው በዚህ ፍቅር የተሻሻለ ይመስል ነበር። ነገር ግን ጥሩ ጊዜ እያሳለፉ ሳለ
የኬሊ የቀድሞ ባል መጥቶ ችግር ፈጠረ። ልጁን ቤል ፍራንክ እንዲያዝናናው እንዲሁም አጠገቡ እንዳይደርስ አስጠነቀቀው። ልጁንም በፈለገ ሰዓት በመውሰድ እንደሚችል ይነግራታል። ኬሊም ተበሳጭታ የያዘውን እጇን እንዲለቅ ጠየቀችው። ከርቀት የሚሆነው ነገር ሲመለከት የነበረው ፍራንክ እጇን ልቀቅ በማለት አስጠነቀቀው። ፍራንክ የኬሊን የቀድሞ ባል ጠላቱ አደረገው። ለረጅም ጊዜ ከተፋቱ በኋላም አሁን ለምን እንደሚያስቸግራት ኬሊን ጠየቃት። ኬሊም ህመሟን ነገረችው። የቀድሞ ባሏ በአካባቢው በጣም የተፈራ ሰው እንደሆነና እሱ በሚያቀርበው ሐሳብ ካልተስማማች ልጇን እንደሚወስድ ያስፈራራል። ፍራንክ አጽናናትና ደህና መሆንሽን ብቻ ማረጋገጥ እፈልጋለሁ አላት። ኬሊ ከዚህ በፊት እንደዚህ ደህንነት ተሰምቷት አያውቅም። አንድ ምሽት ኬሊና ፍራንክ ለመነጋገር ወደ መጠጥ ቤት ሄዱ። ግንኙነታቸው ቀስ በቀስ ከጓደኝነት በላይ የሆነ መጣ። ሊሳሳሙ ሲሉ አንድ የጥበቃ ሰራተኛ አስቆማቸው። ይህ ከኬሊ የቀድሞ ባል ለፍራንክ የተሰጠ ማስጠንቀቂያ እንደሆነ ግልጽ ነበር። ነገር ግን ፍራንክ እሱን ለመጋፈጥ ዝግጁ ነበር። በሚቀጥለው ቀን ፍራንክ ኬሊ ከቤት ውጭ እቃዎችን እንድትሸጥ እየረዳት ነበር። ፍራንክ በፍቅር እይታ ትክ ብሎ ተመለከታት። ኬሊ ቀስ በቀስ እያፈቀረችው ነበር። የምትሰራውንም ስራ ረስተው በፍራንክ ተመስጣ ነበር። ኬሊ ፍራንክ ወደሚኖርበት ወደ አሮጌው መጋዘን ሄደች። ፍቅራቸውን ተገላለጹ። በሁለቱ መካከል ያለው ሙቀት ፀሐይ ነበር። ይህም በጦርነቱ የቆሰለውን የፍራንክን ልብ የተሻለ እንዲሰማው አደረገ። የኬሊን ጥልቅ ሐዘን እንዲወገድም ረድቷል። የቤል የልደት ቀን ድግስ በደስታው የተሞላ ለአጭር ጊዜ ነበር። የቀድሞ ባሏ ቤልን በመውሰድ ኬልን ለማስፈራራት ወደ ዝግጅቱ ይመጣል። የእናቱ ጤናማ ያልሆነ ግንኙነት ልጅን እያበላሸው ነው በማለት ፍራንክን ከህይወትሽ ካላስወጣሽ ቤልን ወስደዋለሁ አለ። ኬሊ ሌላ ምርጫ አልነበራትም። ሁሉንም ነገር ለፍራንክ ነገረችው። ነገር ግን ፍራንክ በነገሩ አልተናደደም ነበር። ዝም ብሎ ይቅርታ ብሎ ሳያቆማት ሄደ። እዚህ የመጣሁት ላሳዝንሽ አይደለም አላት። በመንገዱ ላይ የኬሊ የቀድሞ ባል ተከትሎት ያለማቋረጥ ፍራንክን ለማናደድ ይሞክር ነበረ። ኬሊ የእርሱ እንደሆነ አድርጎ ይናገር ነበረ። ይህ ቦታ የማን እንደሆነ መረዳት አለብህ። ፍራንክ በረጋ መንፈስ እንዳንተ ያሉ ሰዎች በህይወቴ ሙሉ አውቃለሁ። ሽጉጥ ባጅና ስም ስላለ አስፈላጊ እንደሆንክ ታስባለህ ሲል መለሰለት። ኬሊ ፍራንክን በማጣቷ በጣም አዘነች። ራሷንም ያጣች ያህል ተሰማት። የቀድሞ ባሏ ያለማቋረጥ እንዲያስፈራራት መፍቀድ እንደሌለባት ወሰነች። የአያቷ ቃላት ኬሊን እንድታስብ አደረጓት። እናም ጠዋት ላይ አንድ ነገር ለማድረግ ወሰነች። ከቀድሞ ባሏ ጋር ሄዳ እንደዚህ ትለዋለች። ቤሊን ለመውሰድ ከሞከርክ እንደ ድሮ ዝም ብዬ አላይህም። የመጣውን ሁሉ ለመጋፈጥ ዝግጁ ነኝ ብላ ነገረችው። ክስ ለመመስረትም ዝግጁ ነኝ አለች። ካልሆነ ግን ዳግመኛ አታስቸግረኝ አለችው። ከዚያ በኋላ ኬሊ ፍራንክ ወደሚኖርበት መጋዘን ሄደች። በመጨረሻም እንደገና አብረው ሆኑ። ኬሊ ከዚህ በፊት ተሰምቷት የማያውቀው ደስታና ፍቅርን ከፍራንክ ጋር ተሰማት። ነገር ግን የቀድሞ ባሏ ሌሊቱን ሙሉ ከቤት ውጭ ቆሞ እንደነበር አላወቀችም። አስቦበት ፍራንክን ሊጎዳ ፈልጎ ነበር። የኬሊ የቀድሞ ባል ጓደኛ ስለ ፍራንክ ነገረው። ፍራንክን የኬሊ ፎቶ እንዳለው ተናገረ። የቀድሞ ባል ወደ ፍራንክ መጋዘን ሄዶ ፎቶን ለመውሰድ ወሰነ። ከዚያም ፍራንክ ታናሽ ወንድሟን የገደለውን ወታደር ሊሆን እንደሚችል ለኬሊ ነግራታል። ፍራንክ ያደረገውን ነገር ለመሸፈን እንደመጣ ነገራት። ኬሊ ለወንድሟ ለሰጠችው ፎቶ ልትጠይቀው ወደ ፍራንክ ሄደች። ፍራንክን ፎቶውን ከመሬት እንዳገኘውና የማን እንደሆነ ለማወቅ ያደረገው ጥረት እንዳልተሳካለት ነገራት። በጦርነት ውስጥ እንደዛ ያለ ነገር ማግኘት መጥፎ ቦታ ላይ መልአክ እንደማግኘት ነው። ስለዚህ አስቀረሁት አላት። ከዚያም ብዙ አደገኛ ነገሮች አልፌያለሁ። ያንቺን ልጅ አግኝቼ ህይወቴን ስላዳነችልኝ አመሰግናለሁ ብዬ ለራሴ ቃል ገባው አላት። ኬሊ አሁንም አላመነችውምና ከእርሱ ጋር ለመለያየት ወሰነች። ከመሄዱ በፊት ቤል ሮጦ ወጥታ የሚወደውን መጽሐፍ ለፍራንክ ሰጠው። በማግስቱ ፍራንክ ከተማውን ለመልቀቅ እየተዘጋጀ ነበር። የኬሊ የቀድሞ ባል ሰክሮ ችግር ለመፍጠር መጣ። ሽጉጥም አወጣ፣ ተናጋው። ፍራንክ ወደ ቤቱ ሄዶ ቤል የሰጠውን መጽሐፍ ከፈተ። ውስጥ አንድ ፎቶ አገኘ። የኬሊ ታናሽ ወንድም ነበር። ፊቱን ሲያይ ያንን የምሽት ጥቃት ሁሉንም ነገር አስታወሰ። የኬሊ ታናሽ ወንድም ጓደኞቹን ሲከላከል ሞተ። ለዚህም ነው ፍራንክ ያንን ፎቶ ሁል ጊዜ እንደ ህይወት ምልክት ይዞት የነበረው። ፍራንክ በፍጥነት ወደ ኬሊ ቤት ሄደ። በተመሳሳይ ጊዜ የቀድሞ ባሏም ይቅርታ ለመጠየቅና ከኬሊ ጋር እንደገና ለመሆን ፈልጎ መጣ። ነገር ግን ኬሊ የቀድሞ ባሏን እምቢ አለችው። ይህም የቀድሞ ባሏን በጣም አስቆጣው። ቤሊን እንደሚወስዳት አስፈራራት። ቤል ፈርቶ ወደ ውጭ ሮጠ። በዚያም እየዘነበ ነበር። ቤል ወደ ትንሿ የእንጨት ቤት ሮጠ። የቀድሞ ባሏ ድልድዩን ለመሻገር ሲሞክር በድንገት ገመዱን ቆረጠው። ለመያዝ ሞከረ፣ ነገር ግን በቂ ጥንካሬ አልነበረውምና ቤል ወደ ውሃው ወደቀ። የቀድሞ ባሏ ሊያድነው ዘሎ ገባ። እንደ ዕድል ሆኖ ፍራንክ ቤልን ቀድሞ አዳነ። ነገር ግን ከላይ የነበረው የእንጨት ቤት መውደቅ ጀመረ። የቀድሞ ባሏ እዚያው ተጨፍልቆ ሞተ።
ከጥቂት ቀናት በኋላ ፍራንክ ፎቶውን ይዞ መጥቶ እውነቱን ሁሉ ለኬሊ ነገራት። በመጨረሻም ኬሊ ታናሽ ወንድሟ ጓደኛሞች ለማዳን የተሞተ ጀግና እንደነበር ተረዳች። ፍራንክ ብቻውን ወደ ቤት መሄድ ጀመረ። ነገር ግን ኬሊ ጠራችው፣ አብሯት እንዲቆይ ለመነችው። ከዛም ይተቃቀፋሉ። ፊልሙን በዚህ ያበቃል።